ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ መካከለኛው ምስራቅን የተመለከቱ ሰበር መረጃዎች በየደቂቃው ልዩነት ዩቲዩብ ላይ እየተጫኑ ነው። በርከት ያሉ መረጃዎች ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምሽቱን ለሀገራቸው ሕዝብና ለመላው ዓለም መግለጫ ሰጥተዋል። ጦርነቱን በተመለከተ በሰጡት በዚህ መግለጫ እኛ ኢራንን ደብድበን ህዝቡ እንዲያምጽ ብናነሳሳም ነገር ግን ህዝቡ ዝም ብሏል ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራንን በተመለከተ በሰጡት መግለጫ አነጋጋሪ ነገሮችን ተናግረዋል። ጦርነቱ እንደማይቋረጥ ወደፊት እንደሚቀጥል ሄዝቦላንም ሆነ ኢራንን በከፍተኛ ሁኔታ እንደሚያዳክሙም ገልጸዋል። ዝርዝር የመግለጫቸውን ይዘት የማስደምጣቸው ይሆናል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ውስጥ አሁን የሚመታ ኢላማ ጨርሰናል፣ ሁሉንም ደብድበን አውድመናል፣ ከዚህ በኋላ ደግሞ የምንመታው የኢራንን መሰረተ ልማቶች ማለትም የኤሌክትሪክ ግድቦችና እንዲሁም የውሃ ማጣሪያዎችን እንመታለን ማለታቸውን ተከትሎ የኢራን ከፍተኛ ባለስልጣን ሌሊቱን በሰጡት መግለጫ